አንተ ነህ መምረጥ ያለብህ። አይ ደስ ይላል በጣም ሩጫ ላይ ጎበዝ ናት እና እኔ ደግሞ እሷን መቅደም አልችልም። አይ ሁሉም በምርጫ ቢሆን ምናልባት እድል ይኖረኛል ብዬ ነው። ግን ምርጫ ረቱ ደግሞ በጣም ማለት ቀን በቀን ነው ማለት ውበት የሚጨምረው። ለምንድን ነው? አውቀሽ ነው። እውነት የእውነት አምሮብሃል። የሆነ እንጃ ዛሬ አማረበት ስንልክ ነገ ትጨምራለህ። ነገ ማማረበት ስንልክ ትጨምራለህ። እና ይህ ውበት ምንድን ነው ማለት ከምን የመጣ ነው? እንደዚህ ቀን በቀን እንደዚህ ማማር፣ ሰው ማማለል ምናምን ባይዚ አሁን ላግዛችሁ አገላለጻችሁን አሁን ስትገልጹ ተቸገራችሁ እና የሚደግፍ የሆነ አንድ ማቀው ዘፈን አለ። በደንብ የሚገልጻችሁ ይመስለኛል። ከፈለጋችሁ ጋብዙ ልንገራችሁና ዘፈኑ እኛ ንገረን እኛ ጋብዝ እኮ ዘፈኑን እኮ ልንገራችሁና ስሜታችሁን አሁን ያወራችሁት ነገር በደንብ የሚገልጽ ይመስለኛል። እስቲ ምን አይነት ዘፈን ሊሆን ይችላል? ዘፈኑ ለሴት ነው የተዘፈነው። እናንተ ለወንድ ታደርጉታላችሁ። ለእኔ ስለሆነ ወደኋላ ያዩ ሴቶች ሁሉ ነው ወይስ? አይ አይደለም፣ እሱማ አዩ ጋበዘች። ማን ጋበዘች? ጃንዬ። እኛ ደግሞ ብንጋብዝህስ ምንድን ነው? ተክለ ሰውነቱ የሚለው አይደለም። አትነግሪኝም? የማነህ የሚለው የአብዱካር ነው። ግን ንገሪኝ ስምሪ፣ የትኛውን ነው? እኔም እውነት የአብዱካር ነው። ስሜታቸውን በደንብ ይገልጻል። ለሴት የተዘፈነው ግን ቡቡዬን ለእኔ ቡቡዬን ስምህን ለመቀየር አስበናል። ራሱ ቡቡዬ ልንልክ እያሰብን ነበር። ባብዬ ቡቡዬ ችግር የለውም። በፍቅር ከሆነ እኔ ምንም ብትሉኝ ችግር የለውም። ባይዜ እኔ በጣም በፍቅር የሚያምን ልብ ነው ያለኝ። ባይዜ የሆነ ታስታውቃለህ። ሲጀመር ጥሩ ልብ ነው ያለ። ግን እኔ በቃ ጥሩ ነው ብዬ በጠየቁኝ ቁጥር እየሰጠው የሆነ ስብር እያደረጉ መልሰውልኝ ሴቶቹ ሲጀመር ልብህን ለእኛ ስጠንና እኛ ልብህን ተንከባክበን እናስቀምጠን። ለምንድን ነው ለሁሉም ሰው ልብህን የምትሰጠው? ረቹ እኔ ብዙ ጊዜ አይለውኝና ለሁሉም ሰው ልብህን ትሰጣለህ። ከዚህ በፊት እኮ ሲጠይቁኝ ከልክላቸው እንዳትሰጣቸው ልብህን። እኔ ስከለክል ደግሞ መንገድ አላቸው እነሱ። እኔ ይሻልሃለሁ የሚለውን የአስቴርን ዘፈን ጋብዝህ እንግዲህ ደስ ካላችሁ እኔ በጣም ደስ ይለኛል። ካላስቸገር እኛ ብንሻልክ መሰለን ስል አንደኛ ሁለት ነን ምናምን። ማለት እኛ የተሻለ የሚያደርገን አንደኛ ሁለት ነን፣ ሲቀጥል ደግሞ መንትዮች ነን። ሀሳባችንን አንድ አይነት ሀሳቦች አሉን እና የተለያየ ሀሳብ ደግሞ እንረዳሃለን፣ በብዙ ነገር እናግዛሃለን። በጣም ደስተኛ ትሆናለህ በህይወትህ። ከዛ እኛ ምንሻልክ ይመስለኛል ሳስበው። እኔም ባይዞ ሳስበው እናንተ የምትሻሉኝ ይመስለኛል። ረቹ የሀሳባችን በጣም ተገጣጠመ። በጣም አውርጄ እንትን ብዬ ምናምን በደንብ። ስለዚህ ለሚወዱክ ሴቶች በሙሉ ንገራቸው እኛ እንደምንሻልክ። እስቲ ካሉ ሊያቸው የሚወዱኝ ሴቶች ያቸውና እኛ እንደምንሻልህ ንገራቸው። አሉ ብዙ ናቸው። አስገባቸውና ትዊንሶችን መርጫቸዋለሁ በላቸው። በቃ ካሁን በኋላ ከነሱ ጋር ብቻ ነው የምፈልገው በላቸው። አስፈላጊ ነው። ይፋ እንዲሆንልን ፈልገን ነበረ። ለሁለት ይቻላል አይደል?
እሺ ነግራቸው ላይቭ ላይ ግን አይደሉማ። በቃ ላይቭ ላይ ሲኖሩ ስታስገባቸው በኋላ ከነሱ ጋር ከተጫወትክ ማለት ነው ትነግራቸዋለህ። እሺ 2 ሴቶች አግኝቻለሁ መንቲቶች፣ ስለዚህ እናንተ አታስፈልጉኝም ይቅርታ ብለህ ተሰነባብታቸው እኛ ጋር ትመጣለህ። ኦኬ ሳልሰነባበት መምጣት አልችልም እንዴ? አይ ስልክ እነሱ በጓደኝነት ላይ ተያዛቸው ችግር የለም። ኖርማል ጓደኛቸው ሁን። እናንተ ጋር ስራ ከጀመርኩ በኋላ እዛ መልቀቂያ ብልክስ? እንደዛ አይቻልም። መጀመሪያ እዛ ለቀቅ ነው። እዛ መጀመሪያ ለቀቅ ነው። ደኛ እዛ ከጨረስኩ አትፈልጉ? የስራ ልምድ እንኳን ከዚህ በፊት አይተዋል። ስለዚህ እኔ አዲስ ነገር አይደለም። እናንተ አዳዲስ ሰዎች አይደለንም። ስለዚህ የስራ ልምድን ስለምናውቀው ለዛ ነው የፈለግን። እሺ እኔ ደስ ይለኛል። እኔ አክቹዋሊ አዲሱ እንትኔን ወድጄዋለሁ። ምንህን? አሁን ከእናንተ ጋር ያወራሁትን አዲሱ ወሬን እና ሀሳቡን እና ያሉትን ጥቅማ ጥቅሞች እኛም በጣም ማለት ሚስማማክ ይመስለናል። በጣም ኤግዛክትሊ ያዛ ዞረም ቶክናባ እንደዛ ነው። እኔም እንደዛ ነው የሚሰማኝ። ይስማማኛል ብዬ ነው የማስበው። ረቹ ጸሎትክ ሰመረ ቶሎ መልቀቂያ ያስገባ እያሉክ ነው። እንዲሁም አሁን ለተወሰኑት አሁን ቴክስት ኢንቦክስ አድርግላቸው። ምን ረቹ ምንም እያሰብክበት ነው እንዴ? አሁን ባወራነው ነገር ላይ አይ እሱ እኮ ተወስኗል ኦልሬዲ። ምን ይወስንበታል? እንደዛ ከሆነ